ክርስቶስ ካቀረቡ በኋላ ኢየሱስ ክርስቶስ ያደረገውን የሚሆነውን ለዮሐንስ መሰበር ጠገን የሚሆነውን ቃል ሰጥቶ ካላካቸው በኋላ ዞራልና እስሩ ያሉትን ለምን መጣችሁ? ምን ልታዩ መጣችሁ አለ። ምክንያቱም በዛን ሰዓት ምን አይነት ሰው እንዳለ ጌታ ያውቃል። እንደነገርኳችሁ 4 አይነት ሰው ያለ ኢየሱስ ክርስቶስ የተናገረውን ቃል ጠብቀው ስህተት ብቻ እንዲናገር የሚፈልጉ ሰዎች ነበሩ። ምክንያቱም ለማጥመድ እንዲመቻቸው ጻፍት ፈሪሳውያኖች አንዱንም የጌታ ኢየሱስ ክርስቶስን ስብከት ሚሳጋ አያውቁ። በደንብ ይከታተላሉ። የሚከታተሉት ግን ስህተት ፍለጋ ነው። ብዙ ሰዎች ስህተቶቻችንን ሊፈልጉ ሊመጡ ይችሉ ይሆናል። በቸርች ማለት ነው። የእግዚአብሔር ጥያቄ ግን ምን ልታዩ መጣችሁ? ምን ልታዩ መጣችሁ? በዮሐንስ ጥያቄ አንሳት ብዙዎች ተሰናክለው ነበር። ዮሐንስ እንደዛ የመሰከረ መጥምቁ ዮሐንስ እንደዛ ኃይለኛ ሰው ማንንም የማይፈራ እሱን ክዷል ብሎ ለስብከታቸው እንዳይመቻችላቸው ኢየሱስ ክርስቶስ ሰበሰበና ምን ልታዩ መጣችሁ አላቸው። ከዛ በኋላ ዮሐንስ እንደዚህ አይደለም ከሴቶች ሁሉ የሚበልጥ እያለ ስለ ዮሐንስ መናገር ጀመረ። ምክንያቱም ለዮሐንስ የተላከው ቃል ከውድቀት የሚያነሳው ቃል ነበር። በእኔ የማይሰናከል ብዙ ይህች ቃል ዮሐንስን የሚያነሳ ነበር። ቃሉ እንደሚያነሳው ስለሚያውቅ የቀሩት በዮሐንስ እንዳይሰናከሉ ምን ልታዩ መጣችሁ ብሎ እነሱን ከዮሐንስ ጋር ያወዳደረ ይናገር ነበር። ምክንያቱም ጻፍት ፈሪሳውያኖች ሕዝቡን እያዩ ነበር የሚናገሩት። ሄደው ዮሐንስ ከእግዚአብሔር ነው ቢሉ ታዲያ ለምን አላመናችሁበትም ይባላሉ። ነው ከሰው ነው ቢባል ሕዝቡ ደግሞ ከእግዚአብሔር እንደሆነ ስለሚያምን ሕዝቡ ምን ሊያረጋቸው ነው? በድንጋይ ሊደበድቧቸው ነው፣ ሊገሏቸው ነው። ከዚህ የተነሳ አስበው አውጥተው አውርደው የሰውን ሁኔታ እያዩ የሚናገሩ ነበር። ኢየሱስ ያን ጠቆም አደረገና እንደናንተ አይደለም ዮሐንስ የኔ ዮሐንስ አለ። ሃሌሉያ አሜን። እግዚአብሔር ስሙ ይባረክ። ስለዚህ መሰከረና ሄደ። ምን ልታዩ መጣችሁ? ቀጭን የተልባ እግር ልብስ የለበሱ ያማሩ ልብስ የለበሱ በቆንጆ ልብስ እንዲህ የሚወዛወዝ እሱን ልታዩ ነው? ሂዱ ቤተ መቅደስ እዛ አሉላችሁ። ዮሐንስ ግን ጣፋሪ እየለበሰ አንበጣ በረሃ ማር እየበላ ወንጌል ይሰብካል። ጌታ ይመስገን። ቀጭን ሸምበቆ በንፋስ የሚወዛወዝ እሱን ልታዩ ነው? ዮሐንስ እንደዛ አይደለም። ሸምበቆ የጻፍት ፈሪሳውያኖች ምሳሌ ነበረ። ምክንያቱም ንፋስ በዚህ ሲያዘነብል ወደዛ፣ ወደዚህ ሲያዘነብል ወደዚህ የሚሉ ነበሩ እነሱ። ዛሬ ለምን መጣ? ከሁኔታ ጋር እንድንዛመት ነው ወይስ ከእግዚአብሔር ቃል ጋር? እግዚአብሔር ስሙ ይባረክ። አሜን። ብዙ አልካለ ለመታሰቢያዬ አድርጉት የሚለውን የጌታን ስርዓት አድርጎ ለሰዎች እየሰጠው እስከመጣ ድረስ ይህንን ለምን ለመታሰቢያዬ አድርጉት ብሎ የሰጠውን ክቡር ሥጋውንና ክቡር ደሙን ስንወስድና ሳንወስድ ልዩነቱ የሚወስድና የማይወስድ መቼ እንውሰድ? በየቀኑ፣ በየሳምንቱ፣ በየወሩ፣ በየዓመቱ የወሰደና ያልወሰደ ልዩነቱ እግዚአብሔር ስሙ ይባረክ። ጌታ ላይ ጠቅመን አድርጉት አላለም። ብዙ ወደ ኋላ ብለናል። እንማራለን፣ እናደርገዋለን፣ ከእግዚአብሔር ጋር እንራመዳለን። አሜን። ጌታ እንዲያስተምረን ጸልይ። አጭር ጸሎት። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር የዘላለም አምላክ ስምህ የተባረከ ነው። እነሆ ራስህን እንድትገልጥልን በተገለጥክልን ልክ ደግሞ እግዚአብሔር ሆይ እንድንመላለስ
በዚህ ሰዓት እርዳን። እነሆ በሥጋ መቆረስ ምክንያት እግዚአብሔር ክብር አግኝተናል። ኃጢአታችን ሁሉ ተደምስሷል። ይህ ምስጢር እግዚአብሔር ሆይ እንዲገባን ይገባል። ገብቶን ልናደርገው ይገባል። በናዝሬቱ በጌታ በኢየሱስ ክርስቶስ ጌታ ምን ያህል እንደሚጠቅመን አንተ የሰጠህን እነሆ የሥጋ መቆረስ ምክንያት ለእኛ ምን ያህል ጉልበት እንደሚሆነን እንድናውቅ በኢየሱስ ክርስቶስ እርዳን። ጊዜውንና ሰዓቱን ላንተ ሰጥሃለሁ። በክርስቶስ ኢየሱስ ከንፈሮችን በሳት ቁጠት ንጋ። እህቶችንም ወንድሞችንም ልብ የኔንም ልብ ለፈቃድህ ለቃልህ የተዘጋጀ አድርግልን። እናመሰግናለን በክርስቶስ ጌታ ስም። ኢየሱስ ጌታ ነው። እግዚአብሔር ስሙ የተባረከ ነው። እንደነገርኳችሁ እንግዲህ የሚቀጥሉትን 2 ሳምንት ይህንን ትምህርት እንማራለን። በሶስተኛው ሳምንት ደግሞ አብረን የጌታን እራት እንቆርሳለን። ጌታ ስሙ የተባረከ ነው። ስለ ጌታ እራት ዲፕ ወደ ውስጥ ከመግባት በፊት መቼ እንደተጀመረ ምን እንደሆነ ማን እንደጀመረው ማወቁ ይጠቅመናልና የእስራኤልን ታሪክ እንመለከታለን። በእስራኤል 3 የታወቁ ታላላቅ በዓላቶች አሏቸው። አንደኛው የፋሲካ በዓል ነው። ሁለተኛ የጴንጤቆስጤ በዓል ነው። ሶስተኛ የድንኳን በዓል ነው። እነዚህ በእስራኤል በጣም የታወቁ በየዓመቱ ደግሞ የሚደረጉ እግዚአብሔር ደግሞ ለሕዝቡ የሰጠው በዓላቶች ናቸው። ከነኚህ ከ3ቱ ግን የፋሲካ በዓል የሚባለው በጣም የታወቀ እንዲሁም የተከበረና በብዙ ሕዝብ በአጀብ የሚከበር በዓል ነው። እግዚአብሔር የተመሰገነ ነው። የፋሲካ በዓል በሚከበርበት ጊዜ በጎረቤት ሀገሮች ያሉ የተበታተኑ የእስራኤል ሕዝብ በሙሉ በዓሉን ለማክበር ወደ ኢየሩሳሌም ይመጡ ነበረ፣ ይሰበሰቡ ነበረ። እግዚአብሔር የተመሰገነ ነው። በተለይም የልጅነት ዕድሜና የጎልማሳነት ዕድሜ መካከለኛ ሲሆን አንድ ዕብራዊ ወይም የእስራኤል ወጣት ወደ ኢየሩሳሌም ወይም ወደ ቤተ መቅደስ በዓሉን ለማክበር ይወሰዳል። እርሱም 12 ዓመት ሲሞላው ማለት ነው። 12 ዓመት ሲሆነው አንድ ዕብራዊ ወጣት ምን ይባላል? የሕግ ልጅ ወይም የእግዚአብሔር ልጅ የሚል ስም ይሰጠውና ወደ ኢየሩሳሌም ይወስዱትና በዓሉን ከትልልቆቹ ጋር አብሮ እንዲያከብር ይጠበቅበታል። ጌታ ስሙ ይባረክ። ከዚህ የተነሳ ኢየሱስ ክርስቶስ 12 ዓመት ሲሞላው ዮሴፍና ማርያም ኢየሱስ ክርስቶስን ይዘው ወዴት ሄዱ? ወደ ኢየሩሳሌም በዓሉን ሊያከብሩ ሄዱ ለመጀመሪያ ጊዜ። እግዚአብሔር ስሙ የተባረከ ነው። አሜን። በዛ ስፍራ ላይ በጣም ብዙ ነገር ይደረጋል። በብሉይ ኪዳን ለሙሴ የተሰጠው ሕግ አለ። እርሱም የክርስቶስ ምሳሌ የሆነው የሕዝቡን ኃጢአት የካህናቶች የሁሉንም ኃጢአት የሚያስተሰርዩበት እንስሶች የሚታጨዱበት በጣም እጅግ በጣም ብዙ ደም የሚፈስበት ስርዓት